ዋጋው በረካቱ ውድና የተከበራችሁ በዩቲዩብ ተከታታዮች እንዴት ናችሁ? ሰላም ናችሁ? ዛሬ በኩታና በቀሚሶች የልጆች ቀሚስ ዙሪያ ብቅ ብያለሁ ማለት ነው። እስኪ ሁላችሁም ላይክ ሰብስክራይብ ያደረጋችሁ ቪዲዮውን ተከታተሉት። እንደነዚህ አይነት ቤተሰቦቻችሁ ወፋጃ አንታረቁ ማለት ነው። የሚሰጡ ካላችሁ ለቤተሰቦቻችሁ ለወንድሞቻችሁ በቃ ብዙ አይነት የሀዲያ አይነቶች አሉ። ሌላ ነው። ያ ስንት ነው ያልከው ዋጋውን? ያን ዘማዱ ያለው ያ ቆይላ ሳይሽ እሺ እስመ አይነቱ ነው። አያትቺ ስድስት ትንሽ ናት። እሱ ግን ሰባት አቀም ትልቁ አንድ ነው የሚበልጠው። እምልሽ ሰሪቱ የሚላይ ይሄ በአንድ ጎን ብቻ ነው የሚለበሰው። ጠበቡ አይችልም። ይሄ ግን ዘላቂ ነው። የሁሉም በሁለቱም ነው። እንደገና ደግሞ በጣም ትልቅ ነው። ይውላሳይ እሺ እንዲህ ዘርግተው ወዲዛ ፈቀቅ ያተላለቁ አየሽው? ይለያያል። ስድስት ነው ሰባት በሱቅ እና ወዶቼ ይሄን ይመስላችኋል። የዛሬው እዚህ ማን ነው እንዴ? ና ደግሞ ይሄን አሳየኝ። በጣም የሚያስደስት እቃዎች አሉ ማለት ነው። እንግዲህ ለቤተሰቦቻችሁ ለወንድሞቻችሁ የጫማ ማያ ይሄ 1300 ያለው ኢንሻአላህ ሁለቱንም እለቅላችኋለሁ ማለት ነው። ያን እንደማውጣ ያረጋችሁ ዋጋው ይችን ከራ እሷን 1500 አሁን ያዘው 1500 ነው ማውጣ ነው የሚለው ማለት ነው። ይለያያል። አየህ እንዴ ስትነካው ራሱ ይለያያል። ይሄ ለስላሳ ግን ይናጫል። እንዴ ይናጫል። ቪዲዮውን እስከ መጨረሻው ማለት ነው። ሁሉንም ነገር ታገኙ። ይሄ 5 ሁሉንም ነገር የምትፈልጉት ነገር ካላችሁ ደግሞ ስልክ ቁጥሬን ቁጭ አረግላችኋለሁ ማለት ነው። እና 990 ይውዝላል። ይሄው እንግዲህ እነዛ ተርታውን ያሉት ኮቶች ስንት ናቸው? ተርታውን ያሉት ኮቶች የሱሪዎቹንም ዋጋ የኮቶቹንም ዋጋ ትነግረኛለህ። አሁን በዚህም ዙረህ ትመጣለህ። በእነዚህ ዘንድ 2500 በእነዚህ 1800 ግን እያስወደድክ አትጥራ። የመጨረሻ ዋጋውን ነው መናገር እኮ በዚህ ቻሉ ታዳትቺ 2400 ነው። ኮፍታ ያለ 2000 እዚህ ጋር 2200 ናት። እዚህ ታላይ በኩል ይችኛይቱ አሁን ያስካት አሁን ቅድም መጨረሻ ላይ ያስካት ላ ያችኛይቱ አሁን ያልካት እሷ አዎ ኮፍታ ያለ 2200 አይደል? ና ተሽጧት አሁን እኔ እዚሁ ቁጭ ብዬ ሽጧት ያለው ኮፍታ ያለው 2300 ነው መጨረሻው ዋጋው። ኦኬ አይቺው 2200 እንደሱ እያረካሳኝ። እሺ 2300 መጨረሻ። እሺ ይሄ ደግሞ 18 ይሄ 16 እያለ ይቀጥላል። ሱሪ ደግሞ የሱሪዎችን ዘር ደግሞ ሄድ ሱሪ ቤት ነው በጂንሱ በሁሉም እስቲ ደህናው ሱሪ ደህና 1200 ነው። ሁሉም 1200 በዚህ 1100 ነው። በዚህ በሱ በጂንስ አይነት ማለት ነው። በእነዚህ 1200 በእንትኖቹ ከራን በዚህ በአፈርማዎቹ በዚህና በዚህ በእነዚህ 11 ናት። ሸሚዞች ደግሞ በቱርኮቹ ነው። በዲህናዎቹ ከራን ዲህና ከራን እነዚህ ናቸው። ወዲህ ያሉትም እነዚህም ቆንጆ ናቸው። አዎ እነዚህ 5 ናቸው። 500 ብር። እስቲ አንዲቱን አውርዳትና እናያት። የሱሪ የእንትኖቹ አይነት ይለያይ እንዲሆን እዛም የሚገዙትና እዚህም የሚገዙት ይለያያሉ። ገባ?
እንደገና ደግሞ በእነዚህ ዘሮች አሉ። እነሱ ስንት ናቸው? እነዚህ 550 ናቸው። እስቲ 500 ብር እነዚህ ይቺ ያቸው ትንሽ ሸሚዞች ማለት ነው። እዛ 20 ድርሃም ነው የሚገዙት። እዚህ ደግሞ 500 ማለት ነው። እንግዲህ ያኔ ሁለት ይገዛል ማለት ነው። እንግዲህ ራሳችሁ አስባችሁ ይሄው ምርጫውን እናንተ ታውቃላችሁ። እነዚህ ይቀንሳሉ። እነዚህ 1050 ብር ናቸው። እስቲ አውርዲያቸው። ሻሃራዎች ናቸው። 1050 ብር። አየህ እዚህ ውድ ነው ማለት ነው። ይሄ ደግሞ አየህ ይለያያል በእንትኑ። ይሄ አሁን እዛ 20 ድርሃም ነው የሚገዛው። 20 ድርሃም ደግሞ 800 ብር ነው ዱባይ። አሁን ያ ደግሞ ይሄ 20 ድርሃም ነው ይሄኛው ማለት ነው። ይሄው ሻርቦች እዛ ነው የሚሻለው። 500 ደህና ነው አንደኛ የተባለው እንኳን 550 ነው። በሁለተኛ ደረጃ 500 ብር። በእነዚህ አይደለም። እስኪ ነጥላቸው ነጠል ዝም ብለህ እዛው ላይ ነጠል አድርጋቸው እንዲያዋት እኮ ነው እነሱ። እሱ 500 በቀዩ አይነት የለህም? አይ በቀዩም አለ። በቀዩ ቀይ አይደለም ሌላ አለ። ሌላ ነበር ሌላ ቀይ እሱ ስንት ነው ያልከው? ይሄ 550 550 ከረን ከረን መምረጥ ነው እንግዲህ እናንተ ታውቃላችሁ። ግን ከረን የለህም። ያትቺ ብልጭ ያላችሁ ሻርቦች ቀላሎቹ እነሱ 750 እነዚህ 450 750 ይሄ ነጩ ስንት ያልከው? 1200 1300 ነጩ ይሄ ነጩ 1300 እዚህ ውድ ነው። በቀበቀራለሁ ሲጋጃ ይሄ በዚህ ዘር እሱ 1150 1150 ሌላው ሁለተኛው አንደኛ ደረጃው 1150 አለ በፌስታል ያለው ማለት ነው። ቀሚሶችም አሉላ ቀሚሶችም አሉ ናቸው። እሷ ሽፎን ስንት ናት? እሷ 1200 ይቺ ሳይች ይቺ ያስሷ ይቺ 1400 በቃ ይሄው እንግዲህ ይሄ ነው 1400 1300 1100 በቃ በየአይነቱ አለ ማለት ነው። እስኪ እና አንዲቱን አንጣ ዝም ብለህ ለእይታ ስለሆነ ለልጆች ስለሆነ እስኪ እንደዛው እንደዚህ ዘርገት አድርጋ እጅህን ብቻ አንተ ወደዛ ፈቀቅ ብለህ እጅህን ዘርጋ ዝም ብለህ። እንደሱ ስንት ብር ነው? 3000 የሚቀንስ የለም። እሺ እስኪ ስንት ዋጋዋን? 1200 እሺ በእስቲ ደግሞ የትልልቆች ደግሞ ተነሱ ከፍ ያሉ ደግሞ ላ በሷ አይሆንም። በሌላ ከረና ደመቅ ባለ ከእነንቱ ነው አድርገው አንተም እንዲያትቀር እዚህ ቁመኑ ትንሽ ከፍ የቁመኑ ሁኔታ ሌላ ህፃኖች የወንዶች ልጆች እኒህ ስንት ናቸው ሸሚዞቹ?
እነዚህ 3 ባንድ ናቸው። ተሻላቸው ቁምጣላቸው እነሱ ደግሞ 1200 1200 ናቸው ማለት ነው። እነዛ ስንት ናቸው ቀሚሶቹ? እነዛ እነዚህኞቹ 3000 ብር እነዛኞቹ 3200 አሉ። እንደገና ደግሞ የሚቀንሱ አሉ። እነዚህ መካከለኛ ከመካከለኛ ጀምሮ እንድታውዱ። ይቺ መጀመሪያዋ ስንት ናት ዋጋዋን? 3200 ይቺኛይቱ መጀመሪያዋ 3300 ይቺኛዋ 3200 እነዚህ ሁለቱ 3000 በነዛኞቹ ላሳይሽ ደግሞ በሌላ ሳሊሞቹ ዘር ዋጋው ምሳሌ በነጩ በእንትኑ በዚህ በእንትን አይነቱ ከረን ያንኳ እንትን አለው በብትሩ እየነካ አሳየው ዋጋቸው። እቺ 800 ናት። 750 እንትን አረንጓዴዋ ነች ጥበቡ ያላት። እቺ 300